ሰላም እንዴት ናችሁ? ዛሬ በጣም ቀላልና ቆንጆ የሆነ ምግብ ነው ማሳያችሁ። በአንድ ኩባያ ባቄላና አንድ ኩባያ ምስር ካለን በቂ ነው ለመስራት። ባቄላውን ቀደም ብዬ ቀቀል አድርጌዋለሁ፣ ምስሩንም ከዛ እንደዚህ አንድ ላይ እናዋህደዋለን። ቃሪያ፣ ጦስኝ፣ አንድ ማንኪያ ሻይ ነጭ ሽንኩርት፣ ቁንደ በርበሬና ጨው አድርገን አንድ ላይ እንዳምጠዋለን። በደንብ እንዲዋሃድ ያደርገዋል። ሽንኩርትና ቲማቲም አድርጌ ትንሽ በሰል አደርገዋለሁ። አንድ ሻይ ማንኪያ እርድ ከጨመርኩ በኋላ የተቀላቀለውን ባቄላና ምስር አደርግበታለሁ። በጣም ፈጣንና ቀለል ያለ ምግብ ነው፣ በቶሎ ነው የሚደርሰው። አንድ የሻይ ማንኪያ የበቆሎ ዱቄት እንዲያያዝልኝ ባቄላም ሆነ ምስር በቀላሉ የምናገኘው ምግብ ስለሆነ እንደዚህ አይነት አማራጮችን መስራት እንችላለን። እንግዲህ በቃል አውጥቼዋለሁ። ማባያ የሚሆነኝን ዳቦ ትንሽ በመጥበሻ ጠበስ አድርገዋለሁ። እንግዲህ እንደምታዩት እንደዚህ ጠበስ አድርጌዋለሁ። አሁን ቅድም የሰራሁትን የባቄላና የምስር ቅልቅል ዳቦ ላይ አደርጋለሁ። በጣም ጣፋጭና ተወዳጅ ምግብ ነው። ለአማራጭ ቁርስ ወይም ስናክ መሆን ይችላል። ከሳላድ ጋር ደግሞ እንደምሳ ቀለል ያለ ምሳ ማድረግ እንችላለን። እንግዲህ ዛሬ ያዘጋጀሁት ይህንን ይመስላል። በየቤታችሁ ሞክሩት፣ ትወዱታላችሁ። ላይክ እና ሰብስክራይብ ማድረግ አትርሱ። ቻው።